እስከዛሬ እዚህ ዓለም ላይ በቆየሁበት ጊዜ እንደዚህ አይነት ትልቅ ክስተትን ተመልክቼ አላውቅም። አሁን የምነግራችሁ ነገር በጣም የሚያስደነግጥ እንዲሁም ደግሞ በጣም የሚያስገርም ነገር ነው በቴክኖሎጂው ዓለም ላይ የተፈጠረው። ምናልባትም በትውልዳችን ላይ ከተመለከትነው ትልቁ ክስተት ልንለው እንችላለን። ማይክሮሶፍት አንቪል ያደረገው እንግዲህ ማዮራና 1 የተሰኘ የኳንተም ኮምፒውተር ቺፕ ነው። ይሄ በአጭሩ ምን ማለት እንደሆነ ነግራችኋለሁ። ያ ማለት ዓለም ላይ ያሉ ኮምፒውተሮች፣ ስልኮች፣ ሙሉ ኮምፒውት ማድረግ የሚችሉ ሱፐር ኮምፒውተሮች ተደምረው ይሄንን የማይክሮሶፍት ማዮራና የተሰኘ አንድ እጅ ላይ የሚያርፍ ቺፕ ሙሉ በሙሉ ይበልጣቸዋል ማለት ነው። እጅግ በጣም ፓወርፉል ነው። ይሄ ደግሞ ምን ማለት መሰላችሁ? ልክ እንደ ካንሰር አይነት ትላልቅ በሽታዎችን ይሄን ሁሉ ዓመታት ሪሰርች እና ዴቨሎፕመንት ላይ ስናወጣው የነበረውን ጉልበት በቀላሉ በአጭር ጊዜ ውስጥ መፍትሄ የሚሰጥ አይነት ቴክኖሎጂ ነው። ይሄን ብቻ ሳይሆን በዚህ ቪዲዮ ላይ የቴክ ቅምሻ ፕሮግራማችን ነው። በዚህ ቪዲዮ ላይ አዲሱን የኢትዮጵያ ፓስፖርት ላይ የተገጠመውን RFID ወይም ደግሞ ሬዲዮ ፍሪኩዌንሲ አይደንቲፊኬሽን ቺፕ ምን እንደሆነ እንመለከታለን። ምክንያቱም አዲሱ ፓስፖርት እንግዲህ ብዙ ዘመናዊ ነገሮች ይዘዋል ተብሏል። በጣም ካስገረመኝ ነገር ይሄ RFID ልክ ብዙ ጊዜ ስንጠቀማቸው እንደነበሩ ATM ካርዶቻችን አይነት የተወሰኑ ጥቅሞች አሉት። ስለዚህ እነሱንም እንመለከታለን። በተጨማሪ ደግሞ ወደ ቻይና የተሰማው ለሁለተኛ ጊዜ አሊባባ ብዙዎቻችን የምናውቀው በኢኮሜርስ ነው። አሁን ደግሞ አርቲፊሻል ኢንተለጀንስ ላይ ሪሰርች እና ዴቨሎፕመንት ሰርተው ከሶራ AI እንግዲህ ባለፈው የኦፕን AI ካወጡት የነሱን በጣም በሚያስደነግጥ ሁኔታ ኦፕን ሶርስ የሆነ ኢሜጆችን፣ ቴክስቶችን ወደ ቪዲዮ የሚቀይር እዚህ ጋር የምትመለከቱትን ቪዲዮ ጀነሬት ያደረኩላችሁ በ1 AI 2.1 ነው። ስለዚህ እነዚህን መረጃዎች በአጠቃላይ በዚህ የቴክ ቅምሻ ፕሮግራማችን ላይ እንመለከታለን። ታዲያ ስለ ኳንተም ኮምፒውተሩ እጅግ በጣም ያስገረመኝን ነገር አካፍላችኋለሁ። ከዛም ውስጥ እንግዲህ ዓለም ላይ የምናውቃቸው የሊኩዊድ ሶሊድ እንዲሁም ጋዝ ስቴት ኦፍ ማተር ናቸው። አሁን ግን ኳንተም ሌቭል ላይ የሚገኝ ፌዝ ኦፍ ማተርን ዲስከቨር አድርገውታል። ሳይንቲፊክ ያለውን ኮምፕሊኬሽን ሳይሆን የምንወያየው ለዓለም ምን ያመጣልናል፣ ምን አይነት ነገሮችን ሶልቭ ያደርግልናል የሚለውን እነግራችኋለሁ። ይህን የቴክ ቅምሻ ፕሮግራማችን በደንብ ተከታተሉት። እንደምትወዱት እርግጠኛ ነኝ። ምን ማድረግ እንዳለባችሁ ታውቃላችሁ። እየጠበቅኩ ነው። ሰሞኑን እንግዲህ ከተመለከታችሁ የኢትዮጵያ ፓስፖርት ሙሉ በሙሉ እንደሚቀየር ተገልጿል። ፓስፖርቱም ሲቀየር በውስጡ ቺፕስ አለው ተብሏል። ቺፕስ እንግዲህ በተለምዶ ነው የምንለው። ስፔሲፊክ የሆነው ደግሞ የፓስፖርት ቺፕስ RFID ይባላል። የሬዲዮ ፍሪኩዌንሲ አይደንቲፊኬሽን ቺፕስ ነው። ያ ማለት እንግዲህ ፓስፖርት ውስጥ የእኛን መረጃዎች የሚያካትቱ የእኛን ናሽናሊቲ፣ የእኛን ጣት አሻራችን እንዲሁም ሌሎች ባዮሜትሪክስ ዴታ በውስጡ የሚይዝ ቺፕስ ሲሆን በቀላሉ እንግዲህ የተለያዩ ቦርደር ኮንትሮል ከአንድ ሀገር ወደ ሌላ ሀገር ስንሄድ ልክ እንደ ዱባይ አይነት ሀገሮች እንዲሁም የዩናይትድ ኪንግደም ኢምፕሊመንት ያደረጉትን የኦንላይን እንግዲህ በቀጥታ ፓስፖርታችሁን ታፕ እያደረጋችሁ ነው ከአንድ ሀገር ወደ ሌላ ሀገር የምትሄዱት ማለት ነው። ፓስፖርት ቼክን በጣም ይቀንሳል። እንዲሁም ደግሞ አዳዲስ ፌክ ፓስፖርት የሚሰሩበት ቴክኖሎጂዎችም በጣም አድቫንስ እየሆኑ ስለሆኑ ይሄንንም በቀላሉ የሚቀንስ ይመስለኛል። ነገር ግን በጣም ያስገረመኝ የዚህ RFID ቺፖቹ ምንድን ናቸው? እስቲ ምን አይነት ነገር ነው ያለው ብለናል። በውስጡም ደግሞ ሌሎች ሲግኔቸሮችን ተመልክተናል። የተለያዩ ኢትዮጵያን የሚወክሉ ምስሎችን እዛ ላይ ተመልክተናል። ከዛ በተጨማሪ ግን እኔ ማነሰው ስለ ቴክኖሎጂው እጅግ ያስደነገጠኝን እጅግ ያስገረመኝን ይሄንን RFID ቴክኖሎጂ ነው። ፓስፖርቱን ያያችሁ ሰዎች ካላችሁ እስቲ እንግዲህ ስለ ፓስፖርት ያላችሁን አስተያየት በኮመንት ታስቀምጡልኛላችሁ። ታዲያ የእነዚህ ፓስፖርቶች ወሳኝ ፊቸር ምንድነው? የአንቲ ፍራውድ እና የሴኩሪቲ ሜዥሮችን ማካተቱ ነው። ማንም ሰው ተነስቶ እነዚህን ፓስፖርቶች ክሎን እንዳያረጋቸው ነው። ምን አስገረመ ከነዚህ ፓስፖርቶች ላይ ዩዝ ኬዝ ብትሉኝ፣ አንዳንድ ጊዜ እንግዲህ ስልካችን ላይ ሆኑን የተለያዩ ባንክ ሳይን አፕ ልናደርግ እንችላለን። እንዲሁም ሌሎች የሚያስፈልጉ ሪሞት አይደንቲቲ ቬሪፊኬሽን ልክ እንደ አውሮፕላን ትኬቶችን ቡክ ልታደርጉ ትችላላችሁና ያን ሰዓት ላይ ፓስፖርታችሁን ከስልካችሁ ጋር በምታነካኩት ሰዓት የኒር ፊልድ ኮሚኒኬሽን ወይም NFC ቴክኖሎጂን ስለሚጠቀም ስልካችን ፓስፖርቱም ላይ ደግሞ ያለው የRFID ቺፕ ያለውን ዴታ ለተፈቀደለት ሰው ወይም ለተፈቀደላቸው መተግበሪያዎች ያንን ሼር ማድረግ ይችላል ማለት ነው። ስለዚህ የአውሮፕላን ትኬት ቡክ በምታደርጉ ሰዓት ከናንተ ዋናው ማግኘት የሚፈልጉት የፓስፖርታችሁን ዴታ ነው። ማኑዋሊ ነበር የምትሞሉት። ቀጥታችን ግን RFID ቺፕ ያለውን ፓስፖርት በምታነካኩበት ሰዓት ዴታችሁን በትክክል ኮንፈርም ያደርጋል። አንዳንድ ጊዜ ባንኮችም ላይ ሊያስፈልግ ይችላል ማለት ነው እነዚህ ዴታዎች። ስለዚህ በቀላሉ በማነካካት ብቻ የኒር ፊልድ ኮሚኒኬሽን ቴክኖሎጂን ተጠቅሞ የፓስፖርት ዴታችሁን እናንተ ፊዚካሊ ሳትገኙ እዛ ድረስ በማነካካት መውሰድ ይቻላል። በጣም የተመቸኝ ፊቸር ይሄ ነው። ብዙ ሲወራበትም ስላልሰማው ነው ይሄኛውን። እንዴት ተመለከታችሁት? ይሄ የሪሞት አይደንቲቲ ቬሪፊኬሽን ይባላል። ፓስፖርቶቹ ግን ዩዝ ኬዛቸው ሰፋ ይላል። ለአንድ ሀገር ብቻ ሳይሆን ለኢንተርናሽናል ሴኩሪቲም ጨምሮ ማለት ነው። በጣም የተመቸኝ እንግዲህ መልቲ ካንትሪ ሼርድ ዴታቤዝ የሚባል አለ። ኢንተርፖልን ታውቁታላችሁ፣ የኢዩ አውሮፓ ዩኒየንን ታውቋቸዋላችሁ። በዚህ በእነዚህ ቺፕ ባላቸው
በሚሰጧቸው ፓስፖርቶች አማካኝነት ቬሪፋይ ማድረግ ይችላሉ። ክሪሚናሎችን በደንብ መቆጣጠር ይችላሉ። ሃይ ሪስክ የሚባሉ ትራቨለሮች አሉ። ትራቨል ስታደርጉ እንግዲህ ሃይ ሪስክ ትራቨለሮች እንግዲህ በተለያዩ እንደ ኢንተርፖል አይነት የሚፈለጉ ዜጎችን በቀላሉ ትራክ ማድረግ ይችላል። ያቺ RFID ስካን በተደረገችበት ቦታ ያ ሰው የት እንዳለ ምን እያደረገ ወዴት እየሄደ እንደሆነ ማግኘት ይቻላል ማለት ነው። ስለዚህ ትንሽ ትራቨል ላይ በጣም ከባድ የሆነ ሪስትሪክሽን ያመጣል ማለት ነው ለወንጀለኞች። የተመለከትኳቸው ደግሞ የዩኬ የዩናይትድ አረብ ኤሚሬትስ እንዲሁም ደግሞ የሲንጋፖር አገሮች ኢጌት የሚባል አላቸው። በተለይ አውሮፓ ላይ ትራቨል የምታደርጉ ከሆነ ላይክ ኢዩ ዞን ላይ ቀጥታ ታፕ እያደረጉ የአውሮፓ ፓስፖርት ያላቸው ያልፋሉ። ሌሎች ዜጎች አሜሪካኖችንም ጨምሮ ግን በሰልፍ ነው የሚስተናገዱት እያንዳንዳቸው ማለት ነው። ያንን በሚያደርጉ ሰዓት የሚጠቀሙት ኢጌቶቹ ላይ የፓስፖርቶቹን ቺፕ ነው። ባዮሜትሪክ ዳታቸውንም የፌስ ስካን የሚደረጋሉ። አሻራ መስጠት ካለባቸው እዛ ጋር ይሰጣሉ። ለዚህ አይነት የፈጠነ ያ ማለት ኢዩ ውስጥ ስትጓዙ ያስቀኗቸዋል አውሮፓ ላይ። ምክንያቱም እናንተ ተሰልፋችኋል፣ አውሮፕላን ሊያመልጣችሁ ይችላል ኮኔክቲንግ ፍላይታችሁ ላይ፣ ግን የግዴታ ቦርደር ኮንትሮል ጋር ትቆማላችሁ። የኢዩ ፓስፖርት ያላቸው ግን በቀጥታ በዚህ መልክ ያልፋሉ ማለት ነው። በጣም ደስ የሚል ነው። ኦቨርኦል እንግዲህ የፓስፖርታችን ላይ የተመለከትኳቸው ቴክኖሎጂዎች እነዚህ ነበሩ። ያላችሁን ሀሳብ አስተያየት አስቀምጡልኝ። ግን ስለ ፓስፖርቱ የተወሰኑ የተነሱ መረጃዎች አሉ። አሁን ያለንን ፓስፖርት መቀየር አለብን ወይ ካላችሁ አሁን ያላችሁ ፓስፖርት ኤክስፓየር እስከሚያደርግ ድረስ ምንም ችግር የለውም፣ ትጠቀሙታላችሁ። ኤክስፓየር ሲያደርግ ልታድሱ ስትሄዱ አዲሱ ፓስፖርት ነው የሚሰጣችሁ። የዋጋ ማሻሻያ አላደረጉም። እዚህ ላይ እንግዲህ የፓስፖርት ዋጋዎችን ተቀምጠዋል። ከዚህ በፊትም ስለ ፓስፖርት እንዴት ደግሞ በኦንላይን ማውጣት እንደምትችሉ ቪዲዮ ሰርች የላችኋለሁ፣ ታገኙታላችሁ። በቀላሉ ፓስፖርት ለማሳደስ ኦንላይን እንዴት ቡክ እንደምታደርጉ ከቤታችሁ ሆናችሁ በስልካችሁ ላይ አዘጋጅቼላችኋለሁ። ተጨማሪም ደግሞ የዚህ ፓስፖርት ለ10 ዓመት ያገለግላል። ያ ማለት ሳይታደስ ለ10 ዓመት በጣም አሪፍ ነው። አሁን ያለው እንግዲህ 5 ዓመት ነው። በየ5 ዓመቱ ታሳድሳላችሁ። 10 ዓመት ሆኗል ማለት ነው። እነዚህን ይመስላሉ በፓስፖርት ዙሪያ ያሉ መረጃዎች በኢፓስፖርት ላይ። ወደ ቀጣይ ስናልፍ ደግሞ ቻይና ዓለምን እያስገረመች ነው፣ እያስደነገጠች ነው። እናንተ ትነግሩኛላችሁ። አሁን የማሳያችሁ ከዚህ በፊት እንግዲህ ኦፕን ኤአይ የሰራው የሶራ አርቲፊሻል ኢንቴሊጀንስ ቪዲዮ ሞዴል ታውቁታላችሁ። ከቴክስት እንዲሁም ከተለያዩ ፕሮምፕቶች ቪዲዮ ይሰራላችኋል። የሰራቸውን ቪዲዮዎች እነዚህን ይመስላሉ። አሁን ደግሞ ቻይና በማሻሻል አሊባባ ነው የምታውቁት እንግዲህ በኢኮመርስ ላይ ነው ብዙ ጊዜ ሪሰርች ኤንድ ዴቨሎፕመንትም የተለያዩ ቴክኖሎጂ አድቫንስመንቶች ላይ ይሰራል። ነገር ግን አሁን አርቲፊሻል ኢንቴሊጀንስ ሞዴላቸውን 1.2.1 ኤአይ የተሰኘውን የሶራ ዳይሬክት ኮምፒውተር ይዘውላችሁ መጥተዋል። ከሶራ የሚለዩበት ግን አሜሪካኖቹ እነዚህን አፕሊኬሽኖች በፔይወል ወይም ደግሞ ክፍያ ከፍላችሁ ነው ወሳኝ የሆኑትን ፊቸሮች የምታገኙት። እነሱ ደግሞ ፎር ፍሪ ኦፕን ሶርስ አድርገውት ብዙ ነገሩን እየሰጡ ነው። የዲፕሲክንም አርቲፊሻል ኢንቴሊጀንስ የሪዝን ቲንኪንግ የሚሰራውን አርዋን ሞዴላቸውን ተመልክተን ነበር። ዋው ያስባለ ዓለምን ያስደነገጠ። ወዲያውኑ ደግሞ ኦፕን ኤአይ የኦ1 ሚኒ የተሰኘውን ሞዴላቸውን በነጻ አውጥተዋል። ከዚህ በፊት $200 ሲያስከፍሉ ነበር። አሁን ላይ ታዲያ ይሄ 1.2.1 የተሰኘው የአርቲፊሻል ኢንቴሊጀንስ ሞዴል ጀነሬት ያደረኩት ቪዲዮ ተመልከቱት። ውሃ አካባቢ ናይል ሪቨር ላይ ግን አንድ አፍሪካዊ ወጣት ሴት ባንዲራ እያውለበለበች ነው ብዬ አስረድቼው ነበርና ይህንን ኦልሬዲ በ2 ደቂቃ ነው የሰጠኝ። የተሻሉ ፕሮምፕቶችን ስሰጠው ደግሞ እንደዚህ አይነት ጥርት ያሉ ቪዲዮዎችን ይሰጠኛል ማለት ነው። በጣም የሚያስገርሙ ቪዲዮዎች አምጥቻለሁ። ስለዚህ እዛ ላይ ያሉትን የተወሰኑትን ተከታተሏቸው ማለት ነው። በ1.2.1 ኤአይ የተሰኘ የአርቲፊሻል ኢንቴሊጀንስ የቪዲዮ ጀነሬሽን ሞዴል ነው። ያ ማለት ቴክስቶችን የቴክስት ፕሮምፕቶችን ወደ ቪዲዮ ይቀይራል። ኢሜጆችንም ወደ ቪዲዮ መቀየር ትችላላችሁ። ለየት የሚያደርገው ኦፕን ሶርስ ነው። በነጻም አቅርበውታል። የተወሰነ ፔይድ ፊቸሮች አሏቸው ማለት ነው። በደንብ ቪዲዮ ፑሽ ማድረግ ከፈለጋችሁ፣ ምክንያቱም ከነሱም ሳይድ ኮስት ያስወጧቸዋል። ያስገረመ እንግዲህ ቻይና አብዛኛውን ነገር በጣም በጀት አድርገው የሰውን ፍላጎት ባማከለ ሁኔታ የትኛውም ኢንዱስትሪ ላይ ጥሯቸው ከሚሊተሪ ጀምሮ እንዲሁም ኢንዱስትሪያላይዜሽን ላይ፣ ማኒፋክቸሪንግ ላይ እንዲሁም አርቲፊሻል ኢንቴሊጀንስም ላይ በጣም በሚያስገርም ሁኔታ ናቸው። አገራችን ላይ የምትመለከቷቸውን መንገዶችን ጨምሮ በጣም ብዙ ኢንፍራስትራክቸሮችን ቢውልድ እያደረጉ ዓለምን ዶሚኔት እያደረጉ ነው። ፖፑሌሽናቸውም እንደምታውቁት እንግዲህ ከአፍሪካ ተደምሮ እንኳን የሚበልጥ ፖፑሌሽን ያላቸው በትክክል እየተጠቀሙበት ነው። ወደፊት ደግሞ ኤክስፖርት የሚያደርጉት ዶክተሮች፣ ኢንጂነሮችን ነው። በጣም ትምህርት ላይ እየገፉ ነው ያሉት። ኢቨን ቲክቶክ ቨርዥናችን ራሱ ይለያያል። የእነሱና የኛ የሚያዝናና ብቻ ሳይሆን አሁን እንደውም የተጨመረ የቲክቶክ አንድ ነገር አለ። ከገባችሁ ስቴም የሚል አለ። የተለያዩ የሳይንስ ማትስ ነገሮችን ፑሽ የሚያደርጉበት የእነሱ ሙሉ ቲክቶካቸው ያኛው ነው። ለእኛ ግን የላኩልን ኢንተርቴንመንት ነው። እኛ ሀገር ላይ እንደውም ታውቃላችሁ ሶሻል ሚዲያ ላይ ምን አይነት ወሬዎች እንደሚናፈሱ። ኦቨርኦል እንግዲህ የቻይናው የ1.2.1 ኤአይ ይሄንን ይመስላል። በጣም ትልቁ ማርሽ ቀያሪ ክስተት ያልኩት በእኔ ክፍለ ዘመን እንግዲህ እንደዚህ አይነት ትልቅ ሪቮሉሽን አልተመለከትኩም። በዓለም ላይ ያሉ የኮምፒውቲንግ ዲቫይሶችን፣ ስልኮችን፣ ላፕቶፖችን ጨምረው ተደምረው አንድ እጅ ላይ የሚገኝ የማዮራና ዋን የተሰኘ የኳንተም ኮምፒውቲንግ ቺፕ ሙሉ በሙሉ ፓወር ማድረግ ይችላል ማለት ነው። አስቡት፣ የምናውቃቸው ቴክኖሎጂካል ዲቫይሶች፣ ሱፐር ኮምፒውተሮች ተደምረው በሙሉ የማዮራና ዋንን አይነት አቅም የላቸውም ማለት ነው። ለምንድነው እንደዚህ ፓወርፉል የሆነው ካላችሁኝ፣ ወይም ደግሞ ዩዝ ኬዞቹን ነው የምንወያየው። ቴክኒካሊ ይሄ እንደዚህ ነው፣ ስፔሲፊክሊ ኳንተም ኮምፒውቲንግ
እንደዚህ አድርጎምና አይደለም እንወያዩ ምን አይነት ነገሮችን ያመጣል ምን አይነት ማርሽ ቀያሪ ክስተት ነው ካላችሁ በቀላሉ ለመጥቀስ ያክል እንግዲህ ከዚህ በፊት ስቴት ኦፍ ማተር የምናውቃቸው የሊኩዊድ ጋዝ እንዲሁም ሶሊድ ናቸው አሁን ግን ሌላ ስቴት ኦፍ ማተርን ክሬት አድርገዋል ይሄ የሚሆነው እንግዲህ የኳንተም ሌቭል ላይ የሚገኝ የቶፖሎጂካል ስቴትን ክሬት በማድረግ ነው የኳንተም ቢትስ እንዲሁም የኳንተም ኪዩቢትስን በመጠቀም ፕሮብለሞችን ሶልቭ ያደርጋሉ ይሄ ማለት እንግዲህ ከዚህ በፊት ትራያል ኤንድ ኤረር በማድረግ እንግዲህ ኮቪድ ላይ አይተናል ምን ያህል ሪሰርች እና ዴቨሎፕመንት እንዲሁም ክትባቶች በጣም አስፈላጊ እንደሆኑ ተመልክተናል ለመኖርና ላለመኖር ዋስትና እስከመሆን ደረጃ የኳንተም ኮምፒውቲንግ ሌቭል ላይ የተለያዩ ሪሰርቾች ሲሰሩ ለምሳሌ በጣም የተለመደ ምሳሌ ያለች ሜዝ አለ ያ ሜዝ ላይ እንግዲህ ከመጀመሪያ እስከ መውጫው ድረስ ሜዙ የሚሄድበት ፓዝ አለ አንድ ፓዝ ነው የሚከተለው ኳንተም ኮምፒውቲንግ ያልሆነ ያቺን ፓዝ ፈልገው ረጅም ሰዓት አድካሚ እስከ መውጫው ይፈልጋል ማለት ነው በአጭር ሰዓት ደግሞ የኳንተም ኮምፒውቲንግ ላይ ከሆነ ይሄ ራሱ ፕሮብለም ኤጀንቶችን በመጠቀም ሳይመልቴኒየስሊ ሁሉንም ፓዞች ነው የሚሞክሩት ያ ማለት ሪሰርች እና ዴቨሎፕመንቶች ላይ ለምሳሌ ያክል ልብሴ ቢቀደድና ራሱን ሰልፊል የሚያደርግ ልብስ ስራልኝ ብለው ሪሰርች እና ዴቨሎፕመንቱን በአጭር ጊዜ ውስጥ ይሰጠኛል ይሄንን ሪሰርች እና ዴቨሎፕመንት ግን ላቦራቶሪ ውስጥ ለመሞከር በርካታ ጊዜያትን በትራያል ኤንድ ኤረር ይፈጃል ማለት ነው ይሄ ማለት የተለያዩ ክትባቶችን እንዲሁም ደግሞ ሰልፊሊንግ ኮንክሪት ቢሆን እዚህ ያለው ግድግዳ ይሄንን ኮንክሪት ተሰብሮ ራሱ ሰልፊል እንዲያደርግ ብንፈልግ የዚህ የኳንተም ኮምፒውቲንግ ቺፕ ትልቅ ፓወር ይሆነናል ማለት ነው አሁን ላይ ያሉ የቴክኖሎጂዎችን ልክ እንደ ክሪፕቶ ላይ ያሉትን የምትመለከቷቸው በሙሉ ጌም ቼንጀር የሆነ ቴክኖሎጂካል አድቫንስመንት ነው ለማወዳደር ያክል አሁንም ማነሳላችሁ ምሳሌ አለ የአፖሎ ፕሮግራም በናሳ በኩል ላውንች ሲደረግ ታውቃላችሁ እንግዲህ ጨረቃ ላይ ወደ መንኮራኩር ሰውን የመውሰድ ፕሮጀክት ነው ጁላይ 28 1960 ላይ የነበረው ክስተት እንግዲህ የተጠቀሙት የአፖሎ ጋይደንስ ኮምፒውተር የሚባል ነው ይሄ ኮምፒውተር ፕሮሰሲንግ ስፒዱ 0.043 ሜጋሄርትዝ ሲሆን ሜሞሪ ካፓሲቲው ደግሞ 64 ኪሎባይት ብቻ ነበር አሁን ላይ የምንጠቀማቸው ስማርትፎኖች ሚኒመም እንግዲህ 4 ጂቢ ራም እና 2 ጂቢ ራም አላቸው ተለቅ ያሉት ደግሞ ካየን እስከ 16 ጂቢ ራም ከዛም ላይ በላይም ፑሽ የሚያደርጓሉ ኮምፒውተር ላይ ከመጣን ደግሞ የራሙን አማውንት ተውት በኪሎባይት ነበር ፕሮሰሲንግ ስፒዱ ማለት ነው የአፖሎ ጋይደንስ ኮምፒውተር የሞደርን ስማርትፎን ላይ ስንመጣ ደግሞ አሁን 2.5 ጊጋ ሄርዝ ወይም ደግሞ 2500 ሜጋ ሄርዝ ፕሮሰሲንግ ስፒድ አለው ያ ማለት ቤዚክ ካልኩሌሽን ብቻ ነበር የሚሰራው የአፖሎ ጋይደንስ ኮምፒውተር አሁን ላይ ያሉት ደግሞ አድቫንስድ ኮምፒውቲንግ እንዲሁም የኤአይ ኮምፒውቲንግ ይሰራሉ ማለት ነው which is ከዚህ በፊት የነበረውን የአፖሎን መንኮራኩር ሎንች ለማድረግ ወደ ጨረቃ አንድ ስልካችን በቂ ነበር ማለት ነው ቴክኖሎጂው አድቫንስ ሆኖ ደግሞ አሁን ላይ እንደምንመለከተው ማዮራኖ የኳንተም ኮምፒውቲንግ አቅሙ በጣም ሰፊ ሆኖ ወደፊት ትላልቅ ፕሮብለሞችን ሶልቭ እናደርጋለን አርቲፊሻል ኢንተለጀንስን ማንጠቀምበት ነገር የለም ሁሉም ነገር ላይ እናስገባዋለን ይሄ ደግሞ ሌላ ሌቭል ላይ ይወስዳል ሪሰርች እና ዴቨሎፕመንታችን ያሉንን ችግሮችን ለመቅረፍ ማለት ነው ማይክሮሶፍት ግን እጅግ ፓወርፉል እየሆነ ነው በተለይ ይሄንን የተቆጣጠረው እሱ ነው አሁን ላይ ከዚህ በፊት ጉግልም ሪሰርች ሲሰራበት ነበር አሁን ላይ ግን ማይክሮሶፍት ቀድሞ ይሄንን አውጥቷል በጣም በሚያስገርም ሁኔታ ምን ተሰማችሁ ይሄንን ስትመለከቱ ሙሉ ቪዲዮ ልስራበት በዚህ ጉዳይ ላይ እያንዳንዱን ነገር ዲቴል እያብራራን ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ ይሄንን ቪዲዮ እስከዚህ ሰዓት ድረስ ስለተመለከታችሁ እጅጉን አድርጌ አመሰግናችኋለሁ መልካም ቆይታ ይሁንላችሁ በሌላ ቪዲዮ እስከምንገናኝ ይመቻችሁ ሰብስክራይብ ላይክ